ሰላም እንዴት ናችሁ? በዛሬ ቪዲዮ የፕራይቬት ፎርም መች ሊሆን ይችላል የሚልና ስለ ሪሚዲያል ፈተና አዲስ መረጃ የምናጋራችሁ ይሆናል። አንተ ወይስ አንቺ የሪሚዲያል ተፈታኝ ናችሁ? ስለዚህ ይህን ቪዲዮ እስከ መጨረሻ ማየት ይኖርባችኋል ማለት ነው። የሚገርመው አብዛኛው ተማሪ 100% በሚባል ሁኔታ ግራ መጋባት ላይ ይገኛል። ብዙ ቪዲዮ እያየ ብዙ ፌክ ኒውስ ዩቲዩብ ላይ እየተመለከተ ራሱን ግራ መጋባት ላይ ይገኛል። ስለዚህ ኦልሞስት ግራ መጋባት ላይ ናችሁ። ስለዚህ በዚህ ቪዲዮ ሁሉንም አጥጋቢ በሚባል ሁኔታ እውነተኛ ኢንፎርሜሽን የምሰጣችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። በአጭር ጊዜ ውስጥ 1000K መግባት ስላለብን ቪዲዮን ላይክ፣ ቻናላችን ሰብስክራይብ ማድረግ አይረሳ። ለኔ አንድ ሰብስክራይብ በጣም ጠቃሚ ስለሆነች ሰብስክራይብ ማድረግ እንዳረሱ። ወደ ዋናው መረጃ እንገባለን። የዘንድሮ የሪሚዲያል ኤግዛም መች ነው እያላችሁ ግራ መጋባት ላይ ትገኛላችሁ። የዘንድሮ ሪሚዲያል ኤግዛም መጀመሪያ ላይ ትምህርት ሚኒስቴር እንዳሰቡት ከምርጫ በፊት ሁሉን ነገር ተጠናቆ ሪሚዲያል ኤግዛም የሚሰጥበት ቀን ነው ተብሎ አቅዶ ነበር። ይህ እቅድ ደግሞ አልተሳካላቸውም። ስለዚህ ከምርጫ በኋላ እንደሚሆን አሁን ላይ ብዙ ወሬዎች እየተሰሙ ይገኛሉ። ስለዚህ እናንተ ትኩረታችሁ ትምህርታችሁ ላይ ብታደርጉ ይመረጣል። በዚህ ሰዓት እናንተ ከምርጫ በኋላ ወይስ ከምርጫ በፊት እያላችሁ ራሳችሁን ዲስትራክት አታርጉ። በቃ እናንተ ፎከስ የምታደርጉት ትምህርታችሁ ላይ ነው። ፈተናው መቼም ቢሆን መቼም እናንተ ፈተናውን እንትን ካላችሁ ትምህርታችሁ ላይ ፎከስ ካደረጋችሁ ፈተናውን የማትሰሩበት ምክንያት የለም። የአካዳሚክ ካላንደር ሪሚዲያል የሚሰጥበት ቀን ግንቦት 24 ነበር የተባለው። ግንቦት 24 ደግሞ እናንተ እንደምታውቁት የምርጫ ቀን ነው። ስለዚህ የምርጫ ቀን ላይ ደግሞ ፈተና አይሰጥም። እንደዚህ ከሆነ ከምርጫ በኋላ የሚሰጥበት ቀን እድሉ ሰፊ ስለሚሆን አብዛኛው ሰው አሁን ላይ ከምርጫ በኋላ እንደሚሰጥ እያረጋገጠ ይገኛል። አሁን ደግሞ የፕራይቬት ፎርም መች ነው እያላችሁ ትገኛላችሁ። ሌላው ደግሞ ፕራይቬት ፎርም ዘንድሮ በጣም የተገኘ ይመስላል። ግን እስካሁን የትምህርት ሚኒስቴር ያወጣው መረጃ ምንም ነገር የለም። ግን የኦንላይን ላይ ሊንኩ አለ። ግን የሊንኩ እንትኑ አልመጣም። የፕራይቬት ኤግዛም ሊንክ አልመጣም። የምትከፍሉበት የምትመዘገቡ ፎርም የምትሞሉበት አልመጣም። ግን እንትኑ ሊንኩ አለ። የምትከፍሉት እንደ ያን አመቱ 700 ብር ሊሆን ይችላል። እና በሌላው ቪዲዮ ላይ አንድ ቪዲዮ ሰርቼላችሁ ነበር። ያን ቪዲዮ ገብታችሁ ስለ ፕራይቬት ፈተና ሙሉ ኢንፎርሜሽን የምታገኙ ይሆናል። ቪዲዮ እስከ መጨረሻ ስለተመለከታችሁ እናመሰግናለን።